የዚህ ሻዋርማ አሰራር እንድሰራላችሁ ጠይቃችሁ ነበር። ሰርቼላችኋለሁ። አሰላሙ አለይኩም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። መጀመሪያ ቂጣችንን ለማዘጋጀት 4 ኩባያ ዱቄት፣ 1 የሾርባ ማንኪያ እርሾ፣ 1 የሾርባ ማንኪያ ስኳር፣ 1 የሻይ ማንኪያ ቤኪንግ ፓውደርና ትንሽዬ ጨው አድርገን እናቀላቅለዋለን። ከዛ ለብ ባለ ውሃ ከዱቄታችን ጋር እያመጣጥን እናቦካለን። በደንብ አድርጋችሁ አብኩት። ለመዳመጥ በሚመቸን መልኩ አስተካክለን እንዳምጠዋለን። ከዛ ለብ እያደረግን ሁሉንም እንጠብሰዋለን። ስጋችንን እስከሚሰራ ድረስ ደግሞ በፌስታል ጠቅልለን እናስቀምጠው። ከዛ ደግሞ የሚያስፈልገን መላላጫ ነው ማለትም ቺክን ብረስት። ከዛ እሱን በደንብ አጥባችሁ በቀጫጭኑ እንደዚህ ትከትፉታላችሁ። ከዛ እሱን ለመቀመም ቆንጆ በርበሬ፣ ከሙን፣ ሮዝመሪ፣ ቀረፋ፣ የዶሮ ቅመም፣ ጨው፣ ትንሽዬ በርበሬ፣ ነጭ ሽንኩርት፣ ሎሚ፣ ዘይትና በክዳኑ አብቸቶና 3 ማንኪያ አልባ አድርጋችሁ በደንብ ማቀላቀል ነው። ከቻላችሁ እናንተ ፍሪጅ ውስጥ ብታሳድሩት አሪፍ ነው። ካልሆነ ግን ቢያንስ ለ2 ሰዓት ያክል ፍሪጅ ውስጥ ማስቀመጥ አለባችሁ። እኔ ቸኩዬ ስለነበር ለ2 ሰዓት ያክል ነበር ያስቀመጥኩት። ከዛ ዘይታችንን ጋል አድርገን በደንብ ውሃውን እስኪጨርስልን ድረስ እንጠብሰዋለን። ከዛ እኔ የቀባሁት ቂጣዬን ማዮኒዝና ካቻፕ አንድ ላይ ቀላቅዬ ነው። እናንተ የፈለጋችሁትን ሶስ መቀባት ትችላላችሁ። ከዛ እንደዚህ ዶሮና ቺፕስ ጠብሰን መሀል ላይ ያደረግን መቀላቀል ነው። እናንተ ከፈለጋችሁ ጥቅልል ጎመን በስሱ ፈቅፍቃችሁ ማድረግ ትችላላችሁ። እኔ ግን ስላልፈለግኩ አላደረኩበትም። ከዛ በኋላ በሁለቱም ቦታ ቶስት እናደርገውና ቆራርጠን አሳምረን እናቀርበዋለን። ሞክሩት፣ ተወዱታላችሁ። እወዳችኋለሁ። ባይ ባይ። ኮፒ ሊንክና ሼር ማድረግ ሪፖስት ማድረግ እንዳይረሳ።